አንዳንዱ ሰው የመጀመሪያ ሚስቱን ስደት ላይ አስቀምጦ ጭራሽ ሁለተኛ ማግባት ይፈቀዳል ሸሪዓው ፈቅዷል ላገባ ነው ይላታል። ከሳ እኮ ከስደት ላይ ሆኖ እሱ ራሱ ሀገሩ ሆኖ ብር እየተቀበለ እያስላከ እኮ ነው። ለአንተ አይፈቀድም። ጀለስ ሚስቱን ስደት ላይ አስቀምጦ እዚያ የአረብ ፊት እየገረፋት ትሰራለች። ብር ላኪ የኔ ኒካ ስር እኮ ነች ይላታል። ከዛ ይቀበልና እዛ ሁለተኛ ገባለ። ለምን ሲባል ሸሪዓው ፈቅዷል ይላል። እነዚህ ናቸው ሸሪዓን የሚያሰድቡት። ሸሪዓ ለአንተ አይደለም የሚፈቅደው። ለአንተ ሸሪዓውን ያዘዘህ ሚስትህን ከስደት አምጥተህ ደል ያለ ህይወት እንድታኖራት ነው። ገብቶሻል? ይህ በሶሻል ሚዲያ ላይ ይወጣና ሁለተኛ ስለሚፈቀዱ እኮ ሸሪዓችን ያገባሁት። ላ ይሄ ያልተፈቀደልህም ለአንተ። ሚስትህን በስነ ስርዓት ማስተዳደር ነው ለአንተ አሁን የተፈቀደ። ገና ነህ ለዚያ። እሺ ይሄ ሰው ሁለተኛ ለማግባት ብቁ ሆነን በል ለምሳሌ ከወጭም ከሁሉ ነገር አንጻር በቃ ሰውየው ሚስቱን በደንብ አድርጎ ለማስተዳደር ቻለ። ሁሉን ነገር ማድረግ የሚጠበቅበትን ሁሉ አደረገና ሁለተኛ ማግባት ፈለገ። ይሄ ሰውዬ እንበል የዛኔ መስፈርቶች አሉ። እነዚያን መስፈርቶች 3 ታላላቅ መስፈርቶች አሉ። እነሱን ካሟላ ነው ሁለተኛ ማግባት የሚፈቀድለት። እነዚያን መስፈርቶች እንገራችሁና ከዚያ በኋላ ለእርሷ ማሳወቅ አለበት የለበትም ለመጀመሪያዋ፣ ወይንስ ደብቆ ማግባት ይችላል አይችልም የሚለውን እንቀጥላለን። የመጀመሪያው መስፈርት ምንድን ነው? ሁለተኛ ሚስት ለማግባት አንደኛ ችሎታ ሊኖረው ይገባል። ከሁሉም ነገር አንጻር ችሎታ ሊኖረው ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ወጣቶችን ሲያናግሯቸው ያ ማዕሸረ ሸባብ መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ አሉ። እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ። ስለዚህ መጀመሪያ ያ ሰው መቻል አለበት። ሁለተኛ ለሚያገባቸው ሚስቶቹ ለሁለቱም የማስተዳደር ችሎታ ሊኖረው ይገባል። ሶስተኛ ከባድ እሱ ነው። አንዳንዱ ሰው ሁሉ ነገር ስላለኝ በቃ ማግባት ይፈቅድልኛል ሸሪዓ ብሎ ሊያገባ እንደማይችል በሶስተኛ ትረዳላችሁ። ሶስተኛው ምንድን ነው? ፍትህ ማድረግ በሚስቶቹ መካከል። ፍትህን ማድረግ የማይችል ከሆነ ሁለተኛ ማግባት አይፈቀድለትም። አንድ ብቻ ነው የሚያገባው። አላህ ለዚህ በቁርአን ላይ ሲናገር ፈንኪሑ ማ ጣበ ለኩም ሚነ ኒሳእ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ከሴቶች የተዋቡላችሁን 2ም 3ም 4ም አግቡ ካለ በኋላ ነገር ግን ፍትህን አናደርግም ብላችሁ ከፈራችሁ አንዲት ብቻ አግቡ፣ ሁለተኛ እንዳታገቡ ብሏል። አንድ ብቻ አግቡ የሚል ቃል በቃል የምታገኙ በነገራችን ላይ የትኛው መለኮታዊ መጽሐፍ በሚባሉ ላይ አታገኙ። በቁርአን ላይ ብቻ የምታገኙት። አላህ ሱብሓነሁ ወተዓላ በቁርአን ላይ ቃል በቃል አንድ ብቻ አግቡ ብሎ ተናግሯል። ያ ነው። ታዲያ ፍትህ ማድረግ ሲባል ምን ማለት ነው? በሚስቶች መካከል አለማዳላት ማለት ነው። በምንድን ነው ሰውየው ፍትህ እንዲያደርግ የተፈለገው ታዲያ ከተባለ በሁለት ነገር ነው። ሶስተኛው